ዳድ ምን ነው ተከዝክ? ምን እባክህ ክትፎ የበላሁበትን ቀን ለማስታወስ እየሞከርኩ ነበር፣ ግን ምንም ትዝ አልልሃል። እንዴ የሰርግ ቀንህን እንደረሳኸው ቁጠረው። እሺ እንዴ ኧረ እሱም ራሱ ትዝ አይለኝም። የሰርግ ቀንህ? አዎ። እንዴ ለነገሩ ሳስበው አንተ የደገስኩልህ አይመስለኝም። በቃ የሆነ ሰርግ ተጠራ፣ ማሚን ይዛት ሄድክ፣ ከዛ ሙሽሮቹን አፕላይ በሉኛል፣ ከዛው ደገስክ። እስኪ አታናጥበኝ። የስጋው ቀርቶ የጎመን ክትፎ የበላሁበትን ቀን ራሱ ያዝ። ለማንኛውም ለድንጋይ አይደለም ምን እንድች ብሎ እንዳታስ አንተ መምህር አይደል እንዴ? በቃ የ3 ወር ደሞዝን ጠርቀምቀም አድርገና ቁጭ ብለህ ይሄን ቁርጠን ጠቅጠቅ ምን አስጨነቀ? ከዚህ በኋላ የምግብ ዋስትናችንን የሚያረጋግጥልን ትዝታ ብቻ ነው። ምን መስቀም ነበረብኝ? ክትፎ ልንበላ የምንችለው በስንዴ ፋንታ ካናዳ ክትፎ ከለገሰችን ብቻ ነው። አይ ግን እኔ የምለው አንተ የድሮ ሰው አይደለህ እንዴ? እና ሰው ክትፎ በ10 ሳንቲም የበላሁት ሲል አንተ የት ነበር?